እንዴት ወደ መንግሥተ ሰማይ ይደርሳሉ? የሚያቃጥል ጥያቄያችን፣ እንዴት ወደ መንግሥተ ሰማያት እደርሳለሁ? አንድ ቀን በእግዚአብሔር ፊት እንደምንቆም እናስባለን። ሕይወታችን የሚመዘነው በሚዛን ነው። በአንደኛው የመለኪያ ጎን መልካም ሥራዎች ይቀመጣሉ። በሌላኛው ሚዛን ደግሞ መጥፎ ተግባራት ናቸው። መልካም ሥራዬ ከመጥፎ ሥራዬ ከበለጠ ጀነት እገባለሁ፣ መጥፎ ሥራዬ ከመልካም ሥራዎቼ ከበለጠ ገሃነም እገባለሁ። እግዚአብሔር በእኔ የተደሰተ መሆኑን እንዴት አውቃለሁ ብለን እናስባለን። አንዳንድ ቅድመ ሁኔታዎችን ካመራን በየቀኑ የምንጸልይ ከሆነ፣ ወደ ቤተ ክርስቲያን ወይም መስጊድ የምንሄድ ከሆነ፣ የምንችም ድሆችን የምንረዳ እና ህልቡዝም በጎ ነገርን የምንሠራ ከሆነ እግዚአብሔር ሊደሰት ይገባዋል። እስቲ አስበው። በፍርድ ቤት ወንጀል ሰርቻለሁ እና ህልቡዝም ጥሩ ሰው እንደሆንኩ ለዳኛው አውጃለሁ እና ሁሉም መልካም ሥራዎችም ዘረዝራለሁ። ዳኛ ምን ይላል? ምናልባት እንዲህ ይላል፣ እስካሁን ያደረጋችሁት ነገር ሁሉ ጥሩ ነው፣ ሁሉም ሐምናዝ፣ ነገር ግን የፈጸሙት ወንጀል አሁንም መቀጣት አለበት። መጽሐፍ እንዲህ ይላል፣ ይህም የሕግን ሥራ በመሥራት የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው፣ ኃጢአት በሕግ ይታወቃል። መጽሐፍ እንዲህ ይላል፣ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል፣ እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአትን ሠርተዋልና የእግዚአብሔርን ክብር ጎድሏቸዋል። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በሰው ይጸድቃል። በእግዚአብሔር ፊት ጻድቅ ለመሆን አንድ መንገድ ብቻ አለ፣ ያ ጸጋ ነው። መጽሐፍ እንዲህ ይላል፣ ጻድቁ በእምነት አድናችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም። እኛ ፍጥረቱንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን። በኃጢአታችን ብንላዘዝ ኃጢአታችንም ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። እርሱ ግን ስለ መተላለፋችን ስለ በደላችንም ደቀቀ፣ የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱም ስለ እኛ ተፈወስን። ኢየሱስ አዲስ ሕይወትን በስጦታ አቅርቧል። አማም እርሱም ወደ ሕይወታችን እንድንቀበለው ጋብዘናል። ኢየሱስን ወደ ሕይወታችሁ መቀበል ከፈለጋችሁ በዚህ መንገድ መጸለይ ትችላላችሁ። ውድ ጌታ ኢየሱስ ሆይ፣ አንተ የጌቶች ሁሉ ጌታና የነገሥታት ሁሉ ንጉሥ እንደሆንክ አውቃለሁ። ያለ እርሶ የኖርኩት እስካሁን ነው። ሕይወቴን ለአንተ አሳልፌ እሰጣለሁ። ለሠራኋቸው ኃጢአቶች ሁሉ አዝናለሁ። ኃጢአቴን ይቅር እንድትለኝ እለምናለሁ። በመስቀል ላይ ለኃጢአቴ ሁሉ ስላስተሰረየልኝ አመሰግናለሁ። የጸጋህን ስጦታ እንደ ስጦታ እቀበላለሁ። አሜን።